ስለ ምሕረትህ ተመስገን። ይህ ብቻ ይበቃዋል። ይህ ብቻ ይበቃዋል። በቃ ለሱ ይሄ ብቻ ይበቃዋል። ለሱ ይሄ ብቻ ይበቃዋል። እኔ ምን እላለሁ? ስለ ምሕረትህ ተመስገን። እግዚአብሔር ይመስገን። የእግዚአብሔር በረከት ለኔ እኮ አይገባኝም የሚል ሰው ሊኖር አይችልም። ለምን? እግዚአብሔር በረከት ይዞ ሲመጣ ያንቺን ነገር እየቆጠረ ያንቺን መልካምነት፣ ያንቺን ጥሩነት፣ ያንቺን ያንተን ይህን እየቆጠረ ለመባረክ አይመጣም። ሸፍኖ በምህረት ሸፍኖ በምህረት ሸፍኖ። ወንድሞቼ እህቶቼ፣ እዚህ ቸርች ወይም በእግዚአብሔር ቃል ውስጥ የእግዚአብሔር ሕዝብ ሲሰበሰብ በጣም ስለ ምህረቱ የሚያመሰግነው ለዚህ ነው። ስለ ምህረቱ የሚዘምረው ለዚህ ነው። ስለ ምሕረቱ እግዚአብሔርን የሚያደንቀው ለዚህ ነው። ለምን? ነገሮችን ሁሉ እየሸፈነለት